እሺ ከመጽሐፍ ቅዱስ ምን መጽሐፍ ቅዱስ ትክክለኛ ቃል ነው ብለህ ታምናለህ እንዴ? ኧረ ምን ነካሽ? አንቺ ታምኛለሽ? እሺ ካላመንክ ለምን ተበርዟል? ባለፈው ላይቭ ላይ ገብቼ ነበር ተበርዟል ያልክ ስታወራ ሰምቼ ነበር። ስለዚህ በትክክለኛነቱ አምነክ ነው የመበረዙን የተናገርከው። እሱ ላይ መጣልሻለሁ፣ ግን መጀመሪያ መጽሐፍ ቅዱስ የውሸት መጽሐፍ እንደሆነ እስማማ። እስኪ ይሄን አንብቤ ምንድን ነው የሚለው? የቱ ጋር? ልጅ ወንድሜ እጁን በቀዳዳ ሰደደ፣ አንጀቴን ስለው እርሱ ታወከች። ምን ማለት ነው? እጅ ምንድን ነው ያደረገው? አውዝ ቢላህ። እሺ ይሄን ባላየ ለፈ በቃ አላየሁት። ይሄ ምንድን ነው የሚለው? እሺ እሱን ታውና ጥያቄን መጀመሪያ መልስልኝ። ተበርዟል ክላያረ መጽሐፍ ቅዱስ ተበርዟል። ታምሪያ አንቢባትና ከዛ በኋላ አስረዳ። ችግር የለውም። እሺ እስከምቢባቱ እንደምትለው ኧረ አንተ ምን ይልስ ነገር ነው የምታመጣው? ቆይ ያ መጽሐፍ ቅዱስ አይሻ መጽሐፍ ምን አይነት ነገር የሚያስል መጽሐፍ ነው? ምን አይነት ነገር እስኪ ነበብ ባልካት አይሻ ሳምሪ ከመበረዝም አልፎ ሰው ፊት የማይነበብ መጽሐፍ ነው። ህዝበ ክርስቲያኖች አምነክ ነው ወይ ተበርዟል የምትለው? እሱን እኮ ላስረዳሽ ነው። መጀመሪያ ግን ካልሆነ ትክክለኛ መጽሐፍ እየተማርን ስለሆነ እያነበባችሁ እንስማ። መበረዙን እኮ አትናገርም ነበረ። ትክክለኛ መጽሐፍ አይደለም ካል እሱን አስረዳሻለሁ። መበረዝ ምንድን ነው አስረዳሻለሁ። ችግር የለውም። እሺ አታስቢ። ግን አንዳቢባታ እንድንስማማ እኮ ነው። ችግር የለውም። ከዛ አስረዳሻለሁ እሱ ማለት እንደሆነ እስኪ አንቢባት። ያሳፍርሻል ሳብሪዬ፣ ግን ሞክሪው። ችግር የለውም። በቃ እንደዚህ ሰው ፊት ለማንበብ የሚያሳፍር መጽሐፍ ከሆነ እንኳን አምላቃል ሊባል ቅዱስ መጽሐፍ ራሱ አይባልም። ቅዱስ መጽሐፍ ሰዎች ይጠቅማል እንጂ ሰው አያሳፍርም። ግን አይሻ ሳምሪ ምን አይነት መጽሐፍ ነው አልሽው? ስለዚህ መጽሐፍ ቅዱስ አምላቃል ከመሆንም አልፎ ሰው ፊት የማይነበብ ነው። ይሄን ይዘሽ እናትሽ ፊት አታነቢው። ይሄን ይዘሽ ለልጅሽ አትሰጪውም። ስለዚህ ይሄን መጽሐፍ ከልጅሽ መደበቅ አለብሽ። ልጅሽ ካገኘው አለቀልሽ። በቃ ልጅሽ ይሄን መጽሐፍ ካገኘው ይሄን አንብበው በቃ አለቀልሽ። ሌላ ደግሞ ውስጥ የሚገባ ለምን እዚህ ጋር ትክክለኛነቱን ማረጋገጫ ስታይ ያ ኦርቶዶክስ ነሽ ያንተ መጽሐፍ ቁርአን ትክክለኛ ነው የምትልበትን እንትን ብቻ በቃ እሺ ይሄን ጨርሳለሽ። ችግር የለውም። ስለዚህ ሳምሪ አንዴ ባንቺ ቦታ ላውራ አንድ ጊዜ አይቻልም። ቆይ ምን ህግ አለ? ድጋሚ ካንተ ተወርዳለህ። ህግ ጠብቅ። እሺ ሰዓትም የላትም እሷ። ሳምሪ ጨረስን። ይሄ መጽሐፍ ልጅሽ እንዳያገኘው ስሚ፣ ልጅሽ እንዳያገኘው። ልጅሽ ይሄን መጽሐፍ ካገኘው ይሄን ቢያነብ ሂዶ ሌላ ነገር ነው የሚያደርገው። ያው የዳል አቀማመጥ ሁለት ጡቶችሽ እንደ ሁለት መንታ የሚዳቋ ናቸው። አትረበሹ። እዚህ ጋር ደግሞ ሚውት አድርግ እንዴ። እዚህ ጋር ደግሞ በዚያ ጠጡት ምናምን ቼኔ እሰጥሃለሁ አይሻ። ስለዚህ ከልጅሽ ጠብቂው እንዳያገኘው ልጅሽ። አሁን ይሄን ከጨረስን ታዲያ መበረዝ ማለት ማን ነው ካልሽኝ፣ እኛ ሙስሊሞች የምናምነው አስቀድሞ አምላካችን ያወረደው ኦሪት የሚባል መጽሐፍ ነበረ። አምላካችን ሱረቱል ማኢዳ ቁጥር 56 ላይ ምን አለ? ኢና ነዘልነ ተውራተ ፊሃ ሁደን ወኑር አለ። እኛ ኦሪትን በውስጧ ብርሃን ያለባት ሲሆን አወረድን አለ። ስለዚህ ኦሪት የሚባል መጽሐፍ አለ። ቁርአን መጽሐፍ ቅዱስ የሚባል መጽሐፍ አያውቅም። መጽሐፍ ቅዱስ ታሪክ አያውቀውም። ከጊዜ በኋላ ቄሶቹ ሰብስበው የሰጡት ስም ነው እንጂ መጽሐፍ ቅዱስ የሚባል መጽሐፍ ጭራሽ ነው የለም። ስሙ ባይብል ነው፣ ጥቅል ማለት ነው፣ የመጽሐፍ ስብስብ ማለት ነው። ዘጋር። ታዲያ ግን ኦሪት የሚባል መጽሐፍ መጀመሪያ ትክክለኛ መጽሐፍ ነበረ። ምን አጋጠመው ካልን ቤተክርስቲያኒቱ እንዳለችው አይሁዳውያን መጽሐፉን በረዙት። ገባሽ? በረዙት ወይም ደግሞ ጨምሩበት፣ ቀነሱበት። ስለዚህ ሙስሊሞች ምን ይላል? ኦሪት የሚባለው መጽሐፍ መጀመሪያ ትክክለኛ መጽሐፍ ነበር፣ አሁን ግን ጠፍቷል። ያው እዚህ ጋር ተመልከቱ ምን እንደሚል። ኦሪት ጠፍታለች እግዚአብሔር ቃል ራሱ። ስለዚህ ኦሪት እንደጠፋ ቤተክርስቲያንም አምናለች። እኛ ሙስሊሞች መጽሐፉ እንደተበረዘ ኢቭን ደግሞ አይሻል ምስጥ እንደበላው እንደ ሽንኩርት እንደተበላ እናሳያለን። አይሻ ይሄ መጽሐፍ ቅዱስ ነው። የቀረውን ቄስ ይሞላዋል። እዚህ ጋር ያለው ቄሱ ይመጣና እስቲ ያስበው የፈለገበትን ያስገባበታል። አይሻ ስለዚህ ቄሶቹ እንደፈለጉ ስለሚጫወቱበት መጽሐፉ ተበረዛ እንላለን። ጨረስን። ግልጽ ነው ይሄ ገብቶኛል። ያንተ ቁርአንስ እርግጥ እሺ ወደ እሱ ለምን ልምጣልሽ? ቁርአን የፈጣሪ ቃል ለመሆኑ ሁለት መስፈርቶች ላውጣልሽ፣ ሶስት መስፈርት ላውጣልሽ። አንደኛው መስፈርት አምላካችን ምን አለ? ወለው ካነ ሚን ኢንዲ ገይሪላህ ለወጀዱ ፊ ኢኽቲላፈን ከሲራ አለ። ቁርአን አለ
ከአላህ ውጪ ሌላ ሰው ጽፎት ቢሆን የአላህ የፈጣሪ ቃል ባይሆን ኖሮ እኮ አለ ለወጀዱ ፊ እክትላፈን ከቲራ በውስጡ እርስ በእርሱ የሚጋጭ ሐሳብ ያገኙ ነበር አለ። ቁርአን እርስ በእርሱ አይጋጭም፣ አይጣላም። ሁሉም እያንዳንዱ ፓርት እርስ በእርሱ የሚያጠናክር የሚያግዝ ነው እንጂ አይጋጭም። ስለዚህ መጽሐፉ የማይጋጭ ከሆነ ትክክለኛ ከሆነ አኩሬትሊ እያንዳንዱ ነገር የሚዘግብ ከሆነ ይሄ የፈጣሪ ቃል ነው የሚሆነው። ለምን ሰው ሲጽፍ ይሳሳታል። ሰው ሲጽፍ ምን ያደርጋል? ይሳሳታል። እያንዳንዱ መጽሐፍ ስህተት ይገባበታል። ኢቨን ተመከች እዚህ ጋር ምን እንደሚል በጣም የሚገርም ነገር ተመከች። እዛ መጽሐፍ ውስጥ ምንድን ነው የሚለው? ያው በዚህም መሰረት መጽሐፉ እንዲታተም ፈቀደ። ምናልባት ከግዕዝና ከአማርኛ ምንባብ ያመለጡ ቃላት ቢገኙ የመጽሐፍ ህትመት በአንድ ፍጹም ሊሆን ስለማይችል መጽሐፉ ፍጹም አይደለም፣ ፍጹም ሊሆን አይችልም። ከአንባቢያን የሚቀርብልን አሰባስበን በቀጣይ እንዲታተም እናደርጋለን። ቄሶቹ ስታነቡ የደበራችሁ ነገር ካለ ስልክ ደውላችሁ ንገሩን፣ ቀጣይ ስናሳትመው እናስተካክላለን አላይሽ አይደለም? ችግር ስላለበት በየቀኑ ቄሶቹ ያስተካክሉታል። ደግሞ የሚያስቀው ነገር ምንድነው? ከአንባቢያን ነው። ስለዚህ አንቺ ምሳሌ የደበረች ነገር ካለ ተደውይላቸውና ሄሎ ቄሱ እንዴት ነህ? ይሄ ነገር ደብሮኛል ትይዋለሽ። ስለዚህ መጽሐፉ እንደዚህ የሚጋጭ ነው። ቁርአን ግን የፈጣሪ ቃል ስለሆነ አይጋጭም። ሁሉም ታሪክ ትክክል ነው። አንደኛ። ሁለተኛ ደግሞ ቁርአን ውስጥ ተአምራት አሉ። አምላክ የወደፊቱን የሚያውቀው አምላክ ብቻ ነው። እንዲሁም ደግሞ ተአምር ሊያደርግ የሚችል አምላክ ብቻ ነው። ኦኬ አምላካችን አላሁ ሱብሓነሁ ወተዓላ ደግሞ አኩሬትሊ እያንዳንዱን ነገር አስቀምጧል፣ ስለወደፊቱም እንዲሁም ተአምራትን። ሶስተኛ ደግሞ ቁርአኑ ራሱ ነው። ቁርአን ሲነበብ የፈጣሪ ቃል እንደሆነ አንድ ሰው ሊገነዘብ ይችላል። የቃላት አቀማመጡ እንዲሁም ደግሞ የዘይቤ አቀማመጡ ማለት ነው። ይሄን አንድ ሰው አይቶ የፈጣሪ ቃል እንደሆነ ይገነዘባል። ለዛ ነው አረቦች ምን ያደርጉ ቁርአን ሲወርድ ላ ተስመዑ ለሃዘል ቁርአን ወልገው ፊህ አለ። ቁርአን ሲከፈት እንዳሰማሉ፣ ቁርአን ሲቀራ ጮሁ አሉ። በቃ ወልገው ፊህ እየጮሃችሁ ጆራችሁ ይዛችሁ ለፉ። ለምን ከሰሙ ቁርአን የፈጣሪ ቃል ነው ልባቸው ይገባል። ስለዚህ ልጆቻቸውና ሚስቶቻቸውን ቁርአን ጭራችሁ እንዳሰሙ፣ ቁርአን ከመጣባችሁ ጆሮአችሁን ይዛችሁ እየጮሃችሁ ሂዱ አሉ። ለምን አንድ ሰው ቁርአንን ካነበበ ወዲያውኑ የፈጣሪ ቃል እንደሆነ ይገነዘባል። ምንም ስተት የለበትም። ሙሉ ቃሉ ራሱ የሰው ሕይወት የሚቀይር እንዲሁም ተአምረኛ መጽሐፍ ነው። በዚህ አንፃር ቁርአን የፈጣሪ ቃል እንደሆነ ማሳመን እንችላለን። ኢምራን ልጅቷ ግን ሙስሊም ነች። ናውረድ ሳምሪ ሙስሊም ነሽ? ኧረ አይደለም። ሲጀመር ሙስሊም ጠል ነኝ። ወይ ላስከባሪሽ አንዴ በአላህ መልስ የቅድሙ ልጅ ለምን አወረኩት እና ተመለስን። አው ገዝተላክ ድጋሚ አንድ ሰው ካልተሳደበ በትክክል ካወራ በቃ ሙስሊም። ይሄ አዲስ አካውንቴ ነው። በአዲስ እኔ በዛኛው አካውንቴ ከገባው የሚያውቁኝ ሰዎች ስላሉ ለራሴ ከብቼ በዚህ በአዲስ አካውንት ነው የገባሁት። እሱ ከሆነ ዜሮ ማን እንኳን ችግር የለውም። ለማንኛውም አንጃኔ ግራ ገባኝ። እሺ አሁን ምን እናድርግ መሰለሽ? አንቺ በደንብ እንዲገባሽ አንዴ ፍቀጅልኝና በቃ መጽሐፍ ቅዱስን እርግፍ አገንቶ አንዴ በ5 ደቂቃ ስጪኝ። ደቂቃ ይዛል። በ5 ደቂቃ መጽሐፍ ቅዱስ ውሸት እንደሆነ አሳምንሽና ከዛ ወደ ቁርአን ደግሞ መተን ቁርአን የፈጣሪ ቃል እንደሆነ በ5 ደቂቃ እናሳምንሽ። ሳላ 5 ደቂቃ ለ5 ደቂቃ ምን ትያለሽ ሳምሪ? እሺ በቃ ተስማማ። ስለዚህ አጀማ በአላህ ፍቃድ በ5 ደቂቃ ብቻ መጽሐፍ ቅዱስ የፈጣሪ ቃል እንዳልሆነ እናሳምናታለን። ሳላ ደግሞ 5 ደቂቃ ብቻ ወስዶ ተአምራቶቹን አሳይቶ ቁርአን የፈጣሪ ቃል እንደሆነ ያሳምናታል። እኔ ልጀምር። ሳምሪ የፈጣሪ ቃል እርስ በርሱ ይጋጫል? አይጋጭም። የሚጋጭ ከሆነ የፈጣሪ ቃል ይባላል? አይባልም። አንዴ እስክሪፕቶ አምጣ። እሺ አይጋጭም። የፈጣሪ ቃል በውስጡ ብልግና አለ? ድንገት እኮ በትርጉም ስህተት ቃል በቃል ሊመጣ ይችላል። ያ ቃል መጀመሪያ ሲጻፍ እንደዛ ባይሆንም የሆነ ሲተረጎም አይደል አይደል? የዛን ሰዓት ቃል በቃል ልታገኘው ትችላለህ። አይ እሱ ላይ አሳይሻለሁ። መጀመሪያ ጽሑፍ ላይ አናሳይሽ። ግን ዋናው የፈጣሪ ቃል አይጋጭም አይደለ? አይጋጭም። እሺ የፈጣሪ ቃል ብልግና አለው? የለውም። የፈጣሪ ቃል ሰዎችን በመጥፎ ነገር ያዛል? አያዝም። መጥፎ ነገር አያዝም። የፈጣሪ ቃል ቄስ ይጨምርበታል? አይጨመርበትም። ጨረሰ። ያው ለጽሁፍ ይቅርታ። አይጋጭም፣ ብልግና የለበትም፣ መጥፎ ነገር የለውም።
እንዲሁም ደግሞ አይጨመርበትም። መጽሐፍ ቅዱስ ግን አራቱም ነገር አጋጥሞታል። ጀምርልሽ ከብልግና የፈጣሪ ቃል ብልግና የለውም ብለሻል። ብልግና ካለ የፈጣሪ ቃል አይደለም፣ ተስማምተናል። እንደዛ ከሆነ መጽሐፍ ቅዱስ እንክፈት። ያው ይታይሻል መጽሐፍ ቅዱስ ያው 81 አሐዱ ኦርቶዶክስ። እሺ አንብቢው። ሳምሪ አላነበውም። አንተ አንብበው። በቃ እኔማ አነበው ሰው ይሰማኛል። አስገድኛ ቤቴ ይቆጥኛል ያለሽ አይሽ አይደለ? ብልግና አለው። ቀቁ ላልመ የተቀጠቀጠ እንትኑ የተቆረጠ ወደ እግዚአብሔር ጉባኤ ግባ ይላል። ብልግና። ሁለተኛ ብልግና መጽሐፈ ምሳሌ እንክፈተው። ያውኑን ቃል እስቲ አንብበው። ብልግና አይደለም ተፈልጎ እንደሆነ ማያስ አትረበሹ ፕሊስ። ከምትወዱ አፋችሁ መታገሽ ተቀመጡ። አትረብሹን። ሰው ሲማር እየገቡ ጊዜ ይረብሻሉ። ወላሂ ችግር አለባቸው። እሺ ይሄ ደግሞ ምንድነው? የአሁኑ ቃል ላይ ማለት ነው። የአሁኑ ቃል ላይ ይምሩ ዘዳግም 23 እንቁላል ብላ አንብብ፣ ቃሉ በውስጡ አለ። ኧረ ሰላ እንቁላል የተቀጠቀጠ ብልቱ የተቆረጠ ይመች። ሳምሪ አሁን አንደኛ አይሽ አይደለ? እንቁላል የተቀጠቀጠ ወደ እግዚአብሔር ጉባኤ ግባ ይላል። ወደዚህ ደግሞ ይለፍ። እስኪ አንተ ምንድን ነው የሚለው? እንደተወደደች ዋላ እንደተዋበች ሚዳቆ ሁልጊዜ እሺ አነበብኩት። የፈጣሪ ቃል ላይ እንደዚህ አይነት አለ እንዴ? ጡቷ ይቅርታ አልኩት እኔ ራሱ እንደዚህ የሚል አለ። ብልግና ምን ያደርጋል? ታርካ ምንድን ነው? በምንድን ነው የምታረከው እንዴ? ወንድ ልጅ ትልቅ ሰው አይደል እንዴ? ምን ያደርጋል እዛ ላይ? ፈጣሪ ይርዳሽ። ሶስተኛ ብልግና ላይ በዚህ እንጨርሳለን። ምንድን ነው የሚለው? የእስካምቢበት አቀማመጥ በአንጥረኛው እጅ እንደተሰሩ እንደ እንቆች ይመስላሉ። ቆይ ምን ለማለት ማለት እኮ ሙሉ ለምን አታነበውም? አንተ ብቻ በቀይ መስመረከው እሱን ብቻ ለምን ታወጣለህ? ከመጀመሪያው ልጀምር። ያ የመጀመሪያው ምዕራፍ እኮ አዑዙ ቢላሂ ሚነ ሸይጣኒ ረጂም። ሳላህ ሚውት ነህ ላላ ሚውት ነህ ሀቢቢ። አይ ሳምሪ አይ ቲንክ ሰምተሽዋል። አንብቢ እስኪ አንቺ አንተ አንብበው። ይቅርታ አንተ አንብበው። ችግር የለውም። አንቺ ሱላማጢስ ሆይ ተመለሽ እና ይህ ዘንድ ተመለሽ። በሱላማጢስ ምን ታያላችሁ? እርሷ በሩቅ እንደምትታይ እንደ ማህበረ መሐሌት ናት። አንቺ የአሚናዳብ ልጅ ሆይ በጫማሽ አካሄድሽ እንዴት ያምራል! እግሯ ያምራል፣ ይገርማል። የደዱዳዴ ላሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ ይመስላሉ። ትልቅ ነው እንትንሽ። እምብርትሽ የወይን ጠጅ እንደማይጎልበት እንደተጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። ሁለቱ ጣቶችሽ እንደ ሁለት መንታ ሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው ይላል። ከዛ በኋላ ቀጥሎ የሚላል እዚህ ጋር እሷ ምናችሁ ልጄ ወንድሜ አለች። እሷ ደግሞ ልጄ ወንድሜ ና ወደ መስክ እንሂድ። እሺ በወንደር እንሂድ፣ ወደ ወይኑ ቦታ ማንደን እንሂድ። ወይኑ አብቦ ሮማኑ ፍሬ አድርጎ እንደሆነ እንመልከት። በዚያ ጡቶቼን እሰጥሃለሁ። ልጄ ወንድሜ ሁሉ ለአንተ አዘጋጅቼልሃለሁ ትለዋለች። ናና እሰጥሃለሁ፣ ፈልገው የለ እሰጥሃለሁ ትለዋለች። ከዛ ደግሞ አውቃ ምን ትላለች? ተቀጣ ተነከች። አውቃ ምን አለች እዚህ ጋር? እኔ ቅጥር ነኝ ጡቶቼም እንደ ግንብ ናቸው ትለዋለች። ለወቱ ስብሐት። በምን ሂሳብ ነው የፈጣሪ ቃል የሚሆነው? ሳምሪ ምን ትያለሽ? አሪንጃ ካከችም እሱ አሁን ሁሉንም ተውና ወደ ራስ ቁርአን እንሂድ። ያረቀው በስቴፕ ባይ ስቴፕ ነው። አሁን ላስመጣ ያው እኔ አልጫንሽም፣ ግዴታ ነኝ አልልሽም። የፈጣሪ ቃል ብልግና አያዝም ብለሽኛል።
ያው መጽሐፍ ቅዱስ ብልግና እንደሚያስተምር አሳይቼሻለሁ። ጨረስኩኝ። ቀጣይ ደግሞ መጥፎ ነገር አያዝም ብለሽኛል። መጽሐፍ ቅዱስ መጥፎ ነገር ያዛል። አሳይሽ ሳምሪ አንድ አገልጋይሽ ሴት ነሽና አንቺ እንደ ፈጣሪ አድርግብሽና ብትደፈሪ እግዚአብሔር ማድረግ አለበት። አንቺ ለፍትህ ለመስጠት ማድረግ አለበት እግዚአብሔር። እሺ እንደዛ ካልኩ በእናንተ እንደሰማሁት ከሆነ ጓደኛዬ ሙስሊም ናት። እሷ ስትል እንደሰማሁት ከሆነ አንድ ሴት ከወንድ ጋር ግንኙነት ካደረገች ማለት ባልተፈቀደላት መንገድ እኮ ተገዳም ሊሆን ይችላል፣ ፈልጋም ሊሆን ይችላል አይደል? ግን ከአንገቷ በላይ ተቀብራ በድንጋይ ትቀጥቀጥ የሚል ትዕዛዝ አለው። አይ የለም፣ እሱ ዝሙት ነው። ስለ ዝሙት እንመጣለን። ዝሙት በምን ይታያል እናወራለን። ጀዛኩሙላህ። እሺ ሳምሪ እሱ ላይ መጣና መጽሐፍ ቅዱስ ላይ እንጨርስ። መጀመሪያ መጽሐፍ ቅዱስ ላይ አንቺ ብትደፈሪ እግዚአብሔር ምንድን ነው የሚፈርደው? ድርጊቱን ላደረገ ሰው ቅጣት ተመጣጣኝ። እሺ እግዚአብሔር መጥቶ ደፋሪሽን ያግባሽ ብልሽ ምን ትያለሽ? ትክክለኛ አምላክ ነው? ደፍሮሽ አሰቃይቶሽ ያግባሽ ቢባል አይልም። እሺ አንብቢው። ኢምራን ታግሼሃለሁ፣ ምን አውርጄሃለሁ። እሺ ወገኔ ባህር ትገባለህ። ትዕግስት ካልቻልክ ቀጥይ ሳምሪ። አንድ ሰው ያልታጨ ልጃገረድ አግኝቶ በማስገደድ ቢደርስባትና ቢጋለጡ ሰውየው ልጅቷን ለልጅቷ አባት 50 ምን ስቅል ብር ይከፍላል። እሺ ይከፍላል። ልጃገረዲቱንም አስገድዶ ደፍሯታልና እርሷን ማግባት አለበት። ያው እና እኮ ጎኑ ማየት ነው ያለብህ። ሲጀምር አዳምጪኝ አንዴ። ደፍሮሽ አሰቃይቶሽ 50 ብር ለአባትሽ ከፍለው ማታ ማታ እንደፈለገ ያደርግሻል፣ እንደፈለገ በየጊዜው ፈታ ይልብሻል ማለት ነው። ምንድነው እግዚአብሔር ለምን እንደዚህ ያዘዘው? እንደዛ ሳይሆን ያው የልጅቷም ህይወት ከበላሽ ራሱን አግብታ መኖር። አንዳንድ እኮ ዓለማዊ ህግ ላይ ስንመጣም አንዳንዴ እንደዛ ይደረጋል። በጣም ጥሩ። እሺ እንደዛ ከሆነ ይሄ ነገር አሁን ምሳሌ እኔ ያልኩኛቻ አዝብላ። እሺ ምሳሌ ዲያቆን እንትን አንቺ አፈቀረሽ ፈለገሽና እምቢ አልሽው፣ አስገድዶ ደፍሮሽ ሊያገባሽን እኮ ማለት እኮ ነው። በቃ መንገድ አመቻች እኮ እግዚአብሔር። መንገዱ ምንድነው? የደፈረ ካለ ያገባል አለ። ስለዚህ ወንዶቹ እየደፈሩ ያገባሉ በነፃ 50 ብር እየከፈሉ። ስለዚህ አሁን ምሳሌ አንድ ዲያቆን ማግባት ከፈለገ ከሱ የሚጠበቀው 50 ብር ብቻ ነው። 50 ብሯን ይዛታል፣ ከዛ በኋላ ይሰጣል፣ ይደፍራል፣ ከዛ ያገባል። አምሮሽ ይቀበላል። ምንም ማለባበስ ያስፈልገውም አይቀበልም፣ አይምሮ አይቀበልም። በጣም ገራሚ። ጨረስን። መጥፎ ነገር አያዝም፣ ዘጋ ነው። ሳምሪ መጽሐፍ ቅዱስ አንቺን ጎዶሎ ነሽ፣ ቁስል ነሽ፣ ወደት ነሽ ይልሻል እንዴ? የፈጣሪ ቃል ሴት እንደዛ ይገልጻል? አይገልጽም። እሺ ምንድን ነው የሚለው? ከጀማ ኢዮብን አስገቡት። ኡስታዝ ጀማ ካሉ አስገቡት። እሺ አንብቢው። ኢዮብ 1 ቁጥር ጻፍ። እሺ እየፈለኩት ነበር። የሴት መልኳን አይን ችግር አለበት። ከሩቃይ አያስት የሴት መልኳ አያስት፣ ሀብቷም አያስጎመጅ፣ መቅሰፍትና ጥፋት ጽኑ ውርደትም ናትና። የእናንተም ቁርአን እንደዚህ ይላል። መጀመሪያ ጨርሺ። ቁርአን እንደዛ አይልም። ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን አትጥሏቸው እነሱ የከበሩ እንቆች ናቸው ያሉት። የከበሩ ፈኢነሁነ አልሙአነሳቱል ጋሊያት እንቆች ናቸው ያሉት። እዚህ ጋር ደግሞ ውርደት ናቸው። በእስልምና እንቁ፣ በእናንተ ደግሞ ውርደት፣ ለልብ ቁስል፣ ለፊት ጥቁረት፣ ለነፍስ ሐዘን ናት ይላል። አንቺ ይቅርሳም አንቺ ትቅሪ እናትሽ ውርደት ናት ሳምሪ? የወለደችሽ እናትሽ አይደለች። መጽሐፍ ግን ሴት ልጅ ውርደት ናት አለ።
እናትሽ ሴት ናት፣ በተዘዋዋሪ እናትሽ እየሰደባት ነው ያለው። ለልብ ቁስ ናት ይላል። ክፋት ሁሉ ከሴት ክፋት ታንሳለች ይላል። ወንድ ከሚሰራው ክፋት ምድር ላይ ካለ ክፋት ሁሉ የሴት ክፋት ታንሳለች ይላል። ክፋት በሙሉ ከሴት ክፋት ታንሳል። ምን ብታረጉ መጽሐፍ ቅዱስ እንደዚህ የሚገልጻችሁ? ትክክል ነው ይሄ። መጀመሪያ ማርፌ ቀምጥ ይችላል ነበር ዝም ብሎ እናመሰግናለን። ጨረስን። አይጋጭም ቀረ። አላህ ሂዳያ ይስጥሽ። ትምህርት ነው። እሺ አይጋጭም ቀረ። እንደሚጋጭ አንድ ጥቅስ ብቻ ያሳይሽና በቃ خلاص። ከዛ ወደ ቁርአን ደግሞ እንገባለን። ዱዓ እናደርግልሻለን። ትኩረት አድርገሽ አዳምጪ። እንግዲህ እንደዚህ መጽሐፍን ነው እስካሁን እንድትከተይ ያደረገው ያሉሽ። አረ እሺ ሳምሪ ክርስቲያን ነሽ? በኋላ ታወራታለሽ። ቆይ አንዴ አትቆጪ። ስሜት ጊዜ ላውራ እንጂ ለምንድን ነው ድራማ የምትሰሩት? እናት ስሜ ትክክለኛ ስሜ ሳምሪ አይደለም እና ቲክቶክ ሌላ ታዋቂ አካውንት አለኝ። እዛ ላይ ከገባው ለኔም ለራሴም ለቤተሰቦቼም ጥሩ አይደለም። እና ነው አይደለም። አንቺ ክርስቲያን ነሽ? አንቺ ክርስቲያን ነሽ? እሺ አሁን እዚህ ላይ ከጠየቅሽ ምን ነው ጥያቄ ተቀረበ? ያንቺን ጥያቄ ምናምን ላስተናግድ አይደለም የመጣሁት። እና እዚህ ጋር ማለት ለምንድነው በኋላ ለራስሽ እንዴት ክርስቲያን እንደነበርኩኝ ሁሉንም ዘርዝሬ እነግርሻለሁ። አታቋርጫ። እሺ አሁን እዚህ ጋር ምን ነው ጥያቄ ሆነ? ታወራላችሁ። ሊጨርሳ መጀመሪያ ለምንድን ነው ድራማ የምትሰሩት እንዴ? በድራማ የሚከብር አምላክ አለ እንዴ? ልጅ ድራማ እየሰራሽ እኮ ያለሽ አንቺ ነሽ። አልታወቀሽ። ስሜታዊ ሆነሻል እኮ ተቆጥተሻል። ወላሂ አትቆጪ። እግዚአብሔር እንዴት እንደሚንቋችን ያሳየ ነው። ውርደት ነሽ ይላል እኮ እህቴ። ሲጀመር አንቺ ትክክለኛ ክርስቲያን ከሆነ እዚህ ምን ታደርጊያለሽ? አንቺ ትጠይቅሻለሁ ራሱ። ለምን መጽሐፍ ቅዱስ ምንድን ነው የሚለው? ሴት ልጅ በማህበር መናገር አትችልም፣ ዘግታ ትኖር ነው ያለው። እስቲ ያው እንመልከተው። ሴት በነገር ሁሉ እየተገዛች ትኖር፣ ሴት ግን እየተገዛች ትኖር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል። ኢቭን ደግሞ እዚህ ጋር ምንድን ነው የሚለው? ሴት ደግሞ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። መናገር አልተፈቀደልሽም። እሺ፣ ስለዚህ አታውሪ። ምን ታርጊ አንቺን ብሎ ክርስቲያን ሳምሪ ታቸው። እሺ፣ እንደዚህ ናቸው። ባይ ዘ ዌይ አንድ ሰው ካልተሳደበ ከጠየቀ ወዳውኑ እንደዚህ ነው የሚያደርጉት። ይገፉሻል። በዛኛው አካውንት የመጣው ሁሉም ያገኛል፣ ግልጽ ይሆንላችሁ ነበር። ግን ትንሽ ለራሴ ስጋት ስለገባኝ ነው በአዲስ አካውንት የመጣሁት። አታስቢ፣ ችግር የለብን። እኛ የትኛውም አካል ይምጣ እናስተምራለን። እስልምናችን መጽሐፋችን እናስተምራለን። ኸይር ግጭቱ ነውና በቃ መጽሐፍ ቅዱስን ዘግተን ድጋሚ ላይ ነሳ ቀብረ ነው እንቀጥላለን ማለት ነው። እስኪ እቺ አንብቢያት። የ22 ዓመት ጎረማሳ ነበረ። በኢየሩሳሌም 1 ዓመት ነገሰ። ቀጥይ። እናቱም ጎቶሊያ የተባለች የእስራኤላዊ ንጉስ የዘንበሪ ልጅ ነበረች። አካዚያስ በስንት ዓመቱ ነገሰ? መንገስ በጀመረ ጊዜ አካዚያስ በ22 ዓመቱ። ኮሜንት ላይ ጻፉልኝ። አካዚያስ በ2 ዓመቱ ነገሰ። እናቱ ስሟ ማን ነው? ጎቶሊያ የተባለች አይደል? የእስራኤል ንጉስ የዘንበሪ ልጅ ነበረች። እሺ 22 ጥሩ መስተካረገ። እስከሚበት አካዚያስም መንገስ በጀመረ ጊዜ እድሜው 42 ዓመት ነበረ። በኢየሩሳሌም 1 ዓመት ነገሰ። ሱናልከ 42 የግዛይ በቀደም እኮ 22 በነበርኩ መጽሐፈ ነገስት ላይ ምን ነው? እናቱ ጎቶሊያ ተባለች፣ የዘንበሪ ልጅ ነበረች። አካዚያስ እዚህ ጋር አካዚያስ እናቱ ጎቶሊያ እንዴ እንደዚህ ይጋጫል እንዴ? ምን ተሻለ ሳምሪ? አሁን ምን ይደረግ ነገር አይገባኝ። መጽሐፉ እንደዚህ እርስ በርሱ የሚጋጭ ከእትም ይሄኛው በጥቁሩ በቀዩ በሰማያዊ ይተባለ ግራ ይግባ ወንድሜ፣ ግራ ይገባ ነው። እሺ ምን ታርገሽ? አንተ ጋር በኋላ ጥሩ ሰው ነው። አንተ በኋላ ነው አለ። እሺ ሀቢቢ ምን ታገጣጣብ? አይቆ በተራ እናንተ ብቻ ተናጋሪው ናችሁ። አንቺ ምን ታገሳላ? አመሰግናለሁ። ግን አልጨረሰንም። እሺ ትቀጥላለህ። ምን ተቀመጥ። እስካሁን ስለቆይህ እናመሰግናለን። ምን ታርግ ሳምሪ? ከዚህ በላይ ካጃ ያለሽም አንቺ ያሻቸውን ያንደረው ነገር አሳይቼሻለሁ። ያው አጋጨም ጨረስን፣ አይጨመርበትም ጨረስን። በቃ መጽሐፉ ብልግና የሚያስተምር ከሆነ
ቢላህ አለይኪ እንደ አእምሮሽን ክፍት አድርጊና እንደዚህ አይነት ቃል በውስጡ ይዞ ጡቶቼ እንደ ግንብ ናቸው እየተባለ ልጄ ወንድሜ እጁን በቀዳዳ ሰደደ እየተባለ እንዲሁም ደግሞ ሴቶችን ድፈሯቸውና አግቧቸው እያለ ሴቶች ውርደት ናቸው ለልብ ቁስል ናቸው እያለ በምን ሂሳብ ነው የፈጣሪ ቃል የሚሆነው? ቄሱ መጥቶ እየጨመረበት የፈለገ ቄስ እየመጣ እየጨመረበት እንደዚህ የተጋጨ ኢቭን ምስጥ እየበላው ምስጥ በልቶት እኮ አልቋል መጽሐፉ። ኢቭን እሱ አንተ ቅድም አሳይቻለሁ። እንደዚህ ነው መጽሐፉ አልቋል። እንደዚህ ምስጥ የበላው ኦሬዲ የተበረዘ መጽሐፍ እንዴት ነው አምላክ ቃል የሚሆነው? ምን ትያለሽ? እሺ አሁን ግልጽ የሆነ ነገር ልንገር። ሲጀመር እኔ እንጃ ፈጣሪ በሚያውቀው እኔ የራሴ መጽሐፍ ብዙ እምነት የለብኝም። ግን ደግሞ ወደዚህ ወደ እናንተ እምነት ወደ ኢስላም ስመጣ ብዙ ነገር ይጋጭብኛል። ጓደኛ ያለች ሀያት የምትባል ብዙ ነገር ትነግረኛለች። ግን የእኛን አምላክ ኢየሱስን ፍጡር ነው ትላላችሁ፣ ግን የእናንተ አምላክም እንደዛው ፍጡር ነው። የሆነ ሻሃዳ ያለችኝ ሻሃዳ ብላ የሆነ ቃልማ ያለው ነው እንደዛ ብቻ ብላ ስተነትን በመጨረሻ ላይ በአማርኛ ተርጉምልኝ በምላስ ሰዓት ብቸኛ የሆነ ፍጡር ነው ይላል። ብቸኛ የሆነ ፍጡር ከሆነ እንዴት አይምታታም? ዋህዳ እያንዳንዱን እየተመለከትን እንምጣ። መጀመሪያ ኢየሱስ ፍጡር እንደሆነ ከመጽሐፍ ቅዱስ አሳይሽ፣ ፍጡር እንደሆነ እንስማማ። እዛት ይጅተናውን እሱን ታውና ቀጥታዬን ብቻ መልስልክ። አይ ኢየሱስ ፍጡር እንደሆነ መጀመሪያ መስማማት አለብና ኢየሱስ ፍጡር ነው ፈጣሪ ገረበላሽ እሱን ታውና በቀልቶሽ ግን ዝም ብለሽ ተመከችው። እግዚአብሔር ለሥራ የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ኢየሱስ ምን አለ? እግዚአብሔር ፈጠረኝ ይላል። ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ፍጡር ነው። ቁርአን ላይ የሚመጣ ኢየሱስ ፍጡር ነው ዘጋ። ስለዚህ ክርስቲያኖች የሚያመልኩት ፍጡር ነው። ወንድ ልጅ ነው ሉቃስ ወንጌል ያለን እንነጋገርና የእናንተ አምላክ ብቸኛ የሆነ ፍጡር ነው ሲባል ማለት ወደኛ እንምጣ። ወደኛ ስንመጣ ደግሞ አምላካችን ማለት ቁርአን ላይ አላሁ ኻሊቁ ኩሊ ሸይ አለ። አላህ የሁሉ ነገር ፈጣሪ ነው አለ። አምላካችን ፈጣሪ ነው እንጂ ፍጡር አይደለም። ጀሚኡ ማ ሲዋ ፈሁወ መኽሉቅ፣ ከአላህ ውጭ ያለ በሙሉ ፍጡር ነው። የትኛውም ሙስሊም አላህ ፍጡር ነው አይልም። እንደዛ ያለ ካለ ፈሁወ ካፊር ከሃዲ ነው። ቁርአን ላይ ብትሄጂ ሐዲስ ላይ ብትሄጂ አላህ ፍጡር ነው የሚል ነገር ጭራሽ ነው የለም። እንደዛ የሚል ጭራሽ ነው የለም። አላህ ፈጣሪ ነው። አላህ ቃለማ አላችሁ ላይ ሄዶ ነሳስ ስትወርግምልኝ እሱም ብቸኛ የሆነ ፍጡር ነው አይልም። ቃል ላምጣልሽ ቃል ባህል አንቺ ራሱ እዩ ላምጣው አንዴ አድሚኖ ትዝታን እንዳታስወርዷት እሺ። ሻሃዳ ብላ ነው የገባችው። ይምሩ አፋን እሺ። አይቢ ትዝታ ሻሃዳ እንድትይዝ ነው እሺ። ታይሻል አሁን ሻሃዳ ስንል የሚለው ይሄን ነው። ቃለ ረሱላህ የአላህ መልእክተኛ እንደዚህ አሉ። መን ሸሂደ የመሰከረ ቃለ መሐላው ይሄ ነው። ላኢላሃ ኢላላህ ከአላህ ውጪ አምላክ የለም ብሎ የመሰከረ ከሱ ውጭ ያለው ፍጡር ነው ማለት ነው። እሱ ግን ፈጣሪ ነው። ከሱ ውጭ ሌላ አምላክ የለም። ወአነ ሙሐመደን ነብዩ ሙሐመድ ደግሞ የአላህ ባሪያ ናቸው፣ እንዲሁም የአላህ መልእክተኛ ናቸው። ሙኽሊሰን በልቡ ጥርት አድርጎ ካመነ ጀነት ገባ አሉ። አይሻ ቃለ መሐላ ይሄ ነው። ቃለ መሐላ ፍጡር የሚል ነገር ጭራሽ ነው የለም ሳይሆን ይሄ አሁን በአረብኛ ልከዋላ ትርጉም ስለኝ በትክክል ትርጉም ግን በምላሳት እሱም አንድ ነው አንድ የሆነ ጌታ ነው አለችና ብቸኛ የሆነ ፍጡር ነው አለች። መጨረሻ ነብዩ መሐመድ ከሆነ ነብዩ መሐመድ ፍጡር ናቸው፣ ባሪያ ናቸው። አሁን ለምሳሌ እኔን ቃል ምታስገባኛለህ ገና ወደ እናንተ ምን ስመጣ ይሄ ነው ቃሉ ሙሉ ቃል አይሽ ይሄ ቃል ነው። ትርጉሙ እስካን ምንድን ነው የሚለው? ከአላህ በስተቀር ሌላ አምላክ እንደሌላ መሰክራለሁ። ይሄ ብቻ ነው። እሷ ግን ስትተረጉምልኝ ይሄ ቀጥሎ አለ። ቀጥሎ ወአነ ሙሐመድ አብዱሁ ወረሱሉ ይሄ አለ። ቀጥሎ ያው ይሄ ነው ሙሉ ይሄ ነው። ነብዩ መሐመድ ከሆኑ አዎ የአላህ ሰላም በሳቸው ላይ ሰለዋቱላሂ ዐለይሂ ፍጡር ናቸው፣ የአላህ ባሪያ ናቸው። አላህ ከፍጥረታት ያላቃቸው የተከበሩ የመጨረሻ ነብይ ናቸው፣ ባሪያ ናቸው፣ መልእክተኛ ናቸው። ስለዚህ መሐመድ የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ እንላለን።
አየሽው ሳምሪ? እሱ አንድ ፍጡር ነው። የለም እንደዛ የሚል ጭራሽ ነው የለም። እሺ እንደው ሜቢ አሳይተሽ ከሆነ እንኳን ስህተት ነው። እንደዛ የሚል የለም። አሁን ኢየሱስ ላይ ጨረስን አይደል? ፍጡር እንደሆነ አሁን ጥያቄ እንዴት ነው ፍጡር የምታመልኪው? ግን እቺ ነገር አንድ መጀመሪያ ቁርአን ላይ ያሳይሽ አላህ ማን ነው የሚለው ነገር እንዲገባሽ እስኪ አንብቢያት። ምንድን ነው የምትለው? አላህ የሁሉም ነገር ፈጣሪ ነው፣ እርሱም የሁሉም ነገር ጠባቂ ነው። የሙስሊሞች አምላክ ይሄ ነው፣ ሁሉን ነገር የፈጠረ ኢቭን ኢየሱስን የፈጠረው። ኢየሱስ ራሱ ቅድም ነው ያለ ብዬሻለሁ እዚህ ጋር ፈጣሪ አለ። በእነሱ ቋንቋ አላህ ይባላል፣ በአራማይክ ማለት ነው። አላህ አለ ኢየሱስ። ለምን ኢየሱስ አምላክ አላህ ነው የሚለው? ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለ። አይሻ ፈጠረኝ አለ ኢየሱስ ወንጌል ላይ እንትን ላይ መጽሐፍ ምሳሌ ላይ። እሺ እኔ ከላይ በተነገረኝ አሁን ልጠይቅህ ስለ እምነታችሁ ከላይ በተነገረኝ እና የኔን እምነት ብዙም እምነት ባልጥልበትም ወደ እናንተ ስመጣ ግን ብዙ ተሟላው። አላነበብኩም። ፈጣሪ ከፈቀደ አነባለሁ ከዚህ በኋላ ዋለሁ። ግን ሳምሪ እዚህ ጋር እንደ ቃል ግባሽ አንተ ከመጀመርሽ በፊት እስልምና ላይ ጉድለት ልታገኛችም ጭራሽ ነው የለም። እንደው ጉድለት እንኳን አለ ብለውሽ ከሆነ አንደኛ ውሸት ነው፣ ሁለተኛ ደግሞ በተዘዋዋሪ እንዳውም የእስላም ውበት ነው የሚያሳየው። እንደዚህ የሚያሳየው የእስላም ውበት ነው የሚያሳየው። እነሱ ውሸት ብለው ያመጡት ማለት ነው። ሁለት ነው ይዋሻሉ ወይም ደግሞ እውነት እንደሆነ ያሳያል። ስለዚህ የፈለግሽ ያሉትን ነገር በሙሉ ጠይቂኝ መልስልሻለሁ፣ አታስቢ። እሺ በመጀመሪያ ጥያቄን ስማኝና የመጀመሪያ አንደኛ ጥያቄ ለምንድን ነው የእናንተ ሴቶች እድሜያቸው ሳይደርስ ለትዳር የሚታጩት? አንድ ሁለተኛ ጥያቄ ደግሞ አንድ ሴት ከወንድ ጋር ከተገኘች እኔ እሱን ታብራራልኛል አላውቅም። ከተገኘች ከአንገቷ በላይ ተቀብራ ድንጋይ የተወረወረባት እንድትሞት ትደረጋለች። ሁለተኛ ሶስተኛ ጥያቄ ደግሞ ኢስላም እና የእናንተ እምነት እንዲህ ከላይ ሲጠራ አንድ ነው ይባላል። ውስጡ ግን ብዙ የተለያዩ ክፍሎች አሉት። ያም አለ አይደል? አንዱ ካንዱ ይጋጫል ይላሉ። አንዱ ካንዱ ይጋጫል። ሚዲያ ላይ እናያለን አይደል? እንትኖች የተባባሉ ሲጣሉ እናያለን። እምነቱ አንድ ከሆነ ለምን ተከፋፈለ? እናንተን ራሳችሁ ለምን ከፋፈላችሁ? ሶስቱን ነገር ልመልስልሽ። ከመጀመሪያው ልነሳ። የመጀመሪያው ጥያቄ ኢስላም ህፃናቶችን አግቡ ይላል። ይሄ ፍጹም ውሸት ነው፣ የተከለከለም ነገር ነው። ተመልከች ማስረጃ ዑምደቱል ቃሪ ማስረጃችን መጽሐፋችን ማለት ነው። ተመልከች ምን እንደሚል ኢዛ በለግ እንትላሉ ከዚህ ካነ ጀሲመተን ኢዛ ቃረበቲል ቡሉግ አለ። አንድ ሴት ደርሳ ከሆነ ለአቅመ ሔዋን ደርሳ ከሆነ ወካነ ጀሲመተን ጠንካራም ነው ከፈረጠመችና ከደረሰች ፈሊ ዘውጂሃ አንጀድኹለ ቢሃ ባሏ እሷ ማግባት ትችላል አለ። ወይም ነው ሰጋ መተኛት ትችላል። ወኢላ ካልደረሰች ግን መናአሃ አህሉሃ ቤተሰቦቿ ይከለክሏታል፣ አይቻልም። እሷን ከምትፈልግ ቤተሰቦቿ ያስቆሟታል። ሐታ ተህተሚለሁ እስከምድረስ ድረስ ያስቆሟታል አለ። ስለዚህ በእስልምናችን አንድ ሴት ህፃን ከሆነች አታገባም። ነገር ግን በየትኛውም እድሜ ሆና ለአቅሜ አዳም ዝግጁ ከሆነች ታገባለች። አይሽ አይደለ? እንዳውም ትከለከላለች። እሷ እንኳን ፈልጋ ቢሆን እኮ አንድ ይቅርታ አድርግልኝና ማለት ነው የእናንተ ነብይ ለምን ተገበሩት? እሺ መጽሐፋችሁ የሚከለክል ከሆነ ነብያችሁ ለምን ተገበሩት? እሺ ነብዩ ሰለላሁ ዐለይሂ ወሰለም አይሻን አግብተዋል። ግን አይሻ ሲያገባት አይሻ ረዲየላሁ ዐንሃ ደርሳ እንደነበረ በምን አወቃችሁ ትኛለሽ አይደለም? ሳምሪ አንድ ጥያቄ ልጠይቅሽ ነው። ህፃን ልጆች እንደው አስተማሪ ይሆናሉ? አስተማሪን ያስተምራሉ? እሺ ህፃን ልጆች አንድ ሴት አውቃ ካስተማረች ደርሳለች ማለት ነው? አዎ መቼ ህፃን ልጅ መቼም አስተማሪ ያስተምራል እንደ ህፃን ልጅ አስተማሪዎችን ያልኩሽ ተማሪ አይደለም። ሰው ሊያስተምር ይችላል። ጥያቄ ዋናዎቹ ምሳሌ ኢትዮጵያ ውስጥ ያሉ ዋና አስተማሪዎቹን ህፃን ልጅ ታስተምራለች ሰብስባ? አታስተምር። ግን ይገርምሻል ነብዩ ሰለላሁ ዐለይሂ ወሰለም ያገቧት አይሻ ዋናዎቹ በኢስላም ታሪክ ላይ አዳምጪኝ፣ በኢስላም ታሪክ ላይ
በጣም ብዙ ሐዲስ ዘገቡ የተባሉትን ዋናዎቹ መጥተው ከሷ ነበር የሚማሩት። እያንዳንዱ ጥግ ላይ ገባቸው ነው ካለ እሷ ነበር የሚያስተምሯት። ተመልከች ማስረጃ ምን አለ መስሩቅ ምን አለ ረአይቱ መሸኸተ አስሐቢ ረሱልላህ يسألونها عن الفرائض ታላላቆች የነብዩ ተከታዮች አይሻ መተው ይጠይቋት ነበር ስለ ህግ። ታላላቆች መሸኻ ሽማግሌዎቹ ዋናዎቹ እየመጡ ከአይሻ ይማሩ ነበር። ደግሞ ሰሃቦች ምን አሉ ማአሽከለ ላ ያሳቡ መሐመድ እኛ እኮ የነብዩ ጥያቄዎች ጥያቄ አልተፈጠረብንም አሉ። ፈሰአልና አንሁ አይሻ አይሻን እኮ ብንጠይቃት ኢላ ወጀድና ኢንደሃ ኢልማ እሷ ታውቀው ነበር አሉ። አይሻ አይደለ አዋቂ ነበረች። ኢቭን አይሻ ረዲየላሁ ዐንሃ በእስላም ታሪክ ላይ 20 ሺህ ሐዲስ የዘገበች እንቁ ሴት ነበረች። የትኛውም ሰሃባ የትኛውም ወንድ ያደረገው ነው እሷ ያደረገችው 2000 ሐዲስ የዘገበች ማለት ነው። ይሄን ታየ። ታዲያ እድሜዋ ስንት ነበር ይባላል? እድሜዋ 9 ዓመት ነበር ነብዩ ሰለላሁ ዐለይሂ ወሰለም ሲያገባት። በ9 ዓመቷም ደግሞ ደርሳ ነበረ። በዛን ጊዜ ሴቶች ቶሎ ይደርሱ ነበረ። አሁን መጀመሪያ አይሻ እንደደረሰች በምን እናውቃለን ካልን ራሷ አይሻ ምናች ደርሻለሁ አለች። ማስረጃ ሱነኑ ትርሚዚ ኢዛ በለገቲል ጃሪየቱ 9 ሲኒን አለች አይሻ አንድ ሴት 9 ዓመት ከሞላት አለች ፈህየ ምራአቱን እሷ ሴት ናት አለች። በተዘዋዋሪ እኔ 9 ዓመት ሞልቶኛ ደርሻለሁ አለች። አንደኛ። ሁለተኛ ሊቃውንቶች ምን አሉ ወካነት ሸበት ሸባበል ሐሰን ረዲየላሁ ዐንሃ አይሻ ረዲየላሁ ዐንሃ በዛን ጊዜ ለግላጋ ወጣት ወይም ደግሞ ደርሳነ ለአቅመ ሔዋን ደርሳ ነበር አሉ። ስለዚህ እሷም ራሷ እንዳለችው ደርሳ ነበር። ዋና ጥያቄ የሚሆነው ሴቶች በዛን ጊዜ ይደርሳሉ ከተባለ አዎ ይደርሳሉ። ማስረጃ አለን? አዎ አለን። ያው ሂስቶሪ ኦፍ ሲቪላይዜሽን ምን ብሎ አስቀምጠዋል? ኢነል ኢናሰ ፊል ቢላዲል ሐራ በአረብ ሀገር እኮ የነበሩት በድሮ ጊዜ በአረብ ሀገር የነበሩ ሴቶች እኮ አለ ለማግባት ይደርሱ ነበረ። በ8 ወይም በ9 ወይም በ10 ዓመታቸው ለማግባት ይደርሱ ነበር አለ። ስለዚህ የድሮ ሴቶች ቶሎ ይደርሱ ነበረ። አይሻ ረዲየላሁ ዐንሃ ደርሳ ነበረ። ሁለተኛው ማስረጃ ደግሞ ኤሜዲቫል ይሄ መጽሐፍ ተመልከች። ኤሜዲቫል ማለት በመካከለኛ ክፍለ ዘመን የነበሩ ሴቶች ታሪክ የነሱ ታሪክ መጽሐፍ ነው። ተመልከች ምን እንደሚል it needs to be remembered አለ መነገር መታወስ አለበት አለ that many medieval widow በመካከለኛ ክፍለ ዘመን የነበሩ ሴቶች እኮ widow ማለት የተፈቱ ማለት ነው were not old ታላቅ ሴቶች አልነበሩም። እሺ were important races were often marriage between the age of 5 and 10 አለ በዛን ጊዜ ከ5 እስከ 10 ባለው ያገቡ ነበረ። ሙሉ ዓለም ላይ ያሉ ሰዎች አዳምጪ ሙሉ ዓለም ላይ ያሉ ሰዎች ከ5 እስከ 10 ባለው ያገቡ ነበረ and might find themselves widowed እነሱ ደግሞ ራሳቸውን ያገኛሉ የተፈቱ ሆነው while still in their teens ገና 20 ዓመት ሳይሞላቸው ባላቸው ይሞትባቸው ወይም ደግሞ ይፈቱ ነበር አይሻልለ። ስለዚህ በድሮ ጊዜ በድሮ ዓለም ሴቶች ቶሎ ነበር የሚያገቡት። ኢቭን አገራችን ኢትዮጵያ አሁን በቅርቡ ለምን እልቁ እንሄዳለን እዚህ በቅርቡ ፎቶ አለ ጀለስ እኮ አለ እዚህ ጋር ጀለስ የጎጃም ቄስ ነው። አሁን በቅርቡ ያገባት ማን ነው? ያው የ5 ዓመት ልጅ አይሻልለ። ስለዚህ በድሮ ጊዜ ሴቶች ቶሎ ይደርሳሉ። ዋናው ደግሞ አይሻ ረዲየላሁ ዐንሃ እንደደረሰች ማረጋገጣችን ነው። አሁን ይሄን ካየን በኢትዮጵያ ነው። በኢትዮጵያ ሴቶች በስንት ዓመታቸው ያገቡ ነበር ካልሽን ደግሞ በኢትዮጵያ ብንመጣ በ12 ዓመታቸው ነበር ሴቶች የሚያገቡት። ያው ፍትሐ ነገሥት ማለት ኢትዮጵያ የምትተዳደርበት ህግ ነው። የቤተ ክርስቲያን ህግ ነው። መጽሐፉን የህግ መጽሐፍ ይላል የሚጋቡትም የሴት የወንድ አማካይ መጠን የደረሱ ይሆኑ ወንዱ 20 ዓመት ይሆነው ሴቷ 12 ዓመት ይሆናት ይላል። በ12 ዓመቷ ታግባ ይላል እና ይሄ ይመስላል። ኢቭን ደግሞ አንድ ጨምርሽን ይበቃል። አሁን ደግሞ ዋናው እንግሊዞች ናቸው። እንግሊዞች ከ300 ዓመት በፊት በስንት ዓመታቸው ያገባሉ የሚል ጥያቄ ይነሳል። ከተነሳ በ7 ዓመት ጀምሮ ያገቡ ነበር እንግሊዞች ራሱ። ያው ኤዳጀስት ላው ኦፍ ኢንግላንድ የእንግሊዝ ህግ መጽሐፍ ነው የእንግሊዝ ማለት ነው። ምን ይላል? አፖን ሰች ሜጅ አለ በእንደዚህ ህግ ብቻ ጊዜ አለ the wife shall be indoor ሴቷ ትጣጫለች አለ if she attain the age of 9 ሴቷ 9 ዓመት ከሞላ ታገባለች whatever her husband be አለ ባላ የፈለገው ዓመት እንኳን ቢሆነው እሷ 9 ዓመት ከሞላ ታገባለች አለ። ስለዚህ በድሮ ጊዜ ሴቶች ቶሎ ይደርሳሉ። ከታሪክም ከክርስትናም አቅርቤልሻለሁ። አይሻ ደግሞ ራሷ ደርሳለች። ከመድረስም አልፎ ጦር የመራች ሐዲስ የዘገበች አዋቂ ነበረች። እሺ እምነታችሁስ ለምን ራሳችሁን ከፋፈላችሁ? ትክክለኛ አንድ እምነት ከሆነ ሁለተኛ ጥያቄ ጠይቀሽ ነበረ አስታውሽኝ። ሁለተኛው ጥያቄ ከሱ በፊት
የመጀመሪያው ጥያቄ እኮ ፍጡር የእናንተ ማምላክ ፍጡር ነው አይደለም። ከሱ በኋላ ህፃናት ጠየቅሽኝ፣ ህፃናትን መለስኩልሽ። ከዛም በኋላ እምነታችሁ ለምን ተከፋፈለ እኮ ነው ያልኩት። አይ ሁለተኛ መሀል ላይ ነበር አንድ ሳላ አስታውሰኝ እስኪ። ኦኬ ዝሙት። እሺ ዝሙት የሰራ በድንጋይ ተደርጎ ይገደላል ነው አይደለ? እሺ ሴት ልጅ ከወንድ ጋር ከተገኘች ምናምን እንደዛ ተቀብራ አናት ይቀጠቀጣል። ከተገኘች ትቀጥቀጥ የሚል ነገር በእስልምና የለም። ባይሆን አንድ ነገር ላሳይሽ በዛው ያው ንጽጽራዊ ስለሆነ ማለት ነው። ዝም አንድ ነገር እናንብብና እንጀምር። እሺ የእግዚአብሔር ቃል ሃሌሉያ። የእግዚአብሔር ቃል እናንተ ሰዎች የእግዚአብሔር ቃል ጠፋብኝ እኮ። በቃ በሞባይል አውጣላችሁ። እሺ ተመልከቱ። በመጽሐፍ ቅዱስ አንድ ሴት ብትያዝ ምን ትደረግ አለ የሚል ነገር ማወቅ አለብን። መጀመሪያ ወደ እስልምና ከመምጣታችን በፊት ምን ትደረግ ካለ በህይወት እያለች በእሳት ትጠበሳለች። ወንድ ጋር ተኝታ ወንዱ ምንም አይደረግም፣ ይለቀቃል። ሴቷ ግን ምን ትደረጋለች? በእሳት ትቃጠላለች። ዘሌዋውያን እግዚአብሔር ኃያሉ አምላክ እግዚአብሔር ምን አለ? የካህን ልጅ ራሷን በጉልሙትና ብታረክስ አባቷን ታረክሰዋለችና በእሳት ትቃጠላለች። በእስልምና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ዩዐዚቡ ቢና ኢላ ረቡን ናር፣ በእሳት አይቀጣም የእሳት ፈጣሪ እንጂ አሉ። ሙስሊሞች ሰዎችን በእሳት አናቃጥልም። እንግዲህ እግዚአብሔር ምን አለ? በእሳት እንደ ችቦ ጋዝ ለኩስባት፣ ላይተር ላክባት፣ አቃጥላት ያለው። ይሄ በዚህ ሀክል የተቀመጠው። ሁለተኛ በክርስትና ዝሙት የሰራ ቅጣቱ ምንድነው ካልሽኝ ድንጋይሽ ቅጣቱ ምን እንደሆነ አፍንጫው ይቆረጣል። ተመልከቺ። አስረኛ የሚስቱ ማመንዘር እያወቀ ዝም ያለ ሰው ከገረፋት በኋላ ይለይ። ሴሰኛውና ሴሰኛይቱ ግን አፍንጫቸውን ይቆረጣቸዋል አለ። ይቆረጣቸው ያስቀምጣል አይሻል? ይቆረጣቸው። ስለዚህ በክርስትና ዝሙት የሰራ ካለ ተይዞ አፍንጫው ይቆረጣል ይላል። አሁን ይሄን ካየን በክርስትና ያለው ይሄ ነው። ኢቭን ደግሞ ዝሙት ሲሰራ ከተያዘ በድንጋይ ተደብድቦ ይገደላል በክርስትና በኦሪት ሕግ መሰረት። ወደ እስልምና ደግሞ እንምጣ። ወደ እስልምና ስንመጣ አምላካችን ምን አለ ቁርአን ላይ? አሳሪ ለክፈተው መጀመሪያ ያየነው እንዲሆን ማለት ነው። አዛኒ ወዛኒያ ዝሙተኛይቱና ዝሙተኛውን ከሁለቱ እያንዳንዳቸውን ያላገቡ እንደሆኑ 100 ግርፋትን ግረፋቸው፣ በእነርሱ በአላህ ፍርድን ርህራህ ታዛቸዋል። ስለዚህ አንድ ሰው ዛሬ ከተያዘ ዝሙት ታላቅ ኃጢአት ስለሆነ ይደረጋል፣ ይገረፋል። ምን ከሆነ ትልቅ ሰው ያላገባ ከሆነ ይገረፋል። ነገር ግን ደግሞ ሰውየው አግብቶ የሚያ ከሆነ አግብቶ የማገጠ ደግሞ ከሆነ እስልምና ዝሙትን በጣም ስለሚከለክል ምን ይደረጋል? መጀመሪያ 4 ምስክሮች ይጠየቃሉ። ሰውየው ዝሙት ሲሰራ ያየ ምስክሮች ይጠየቃሉ። ምስክሮች ከተገኙበት ሊትራሊ ዝሙት ሲሰሩ አይን በአይን መርፌና ክር ሆነው ያዩ ከሆኑ ከተመሰከረባቸውና እውነት ነው ከተጋለጡ ይደረጋሉ፣ በድንጋይ ይደበደባሉ። አግብቶ የሆነ ስለሆነ አግብቶ ነው ይሄ ነገር የሰራው። ግን መቼ ነው ይሄ? አንደኛ ራሱን ካጋለጠ። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ ምን አላቸው? እኔ እኮ ዝሙት ሰራሁ አላቸው። ነብዩ ምን አሉ? አስረግጠው ጠየቁት። ኢቭን ደግሞ ባላየ ራሱ የሆነ በቃ ዝም ማለት። ለምን አንድ ሰው ተውባ ካደረገ አላህ ይቀበለዋል። ተውባ ካደረገ ችግር የለውም። በቃ አላህ ደብቆለታል። አላህ ከደበቀለት خلاص ተውባ ያደርጋል። ከተያዘ ግን ሸሪዓ ህግ ስለሆነ በሙስሊም ሀገር ላይ ብልግና እየሰራ ስለሆነ ሚስቱ ላይ እየገለሞተ ስለሆነ ሴቷም ደግሞ ሚስቱ ላይ ባሏ ላይ እየገለሞተች ስለሆነ ከተመሰከረባት 4 ምስክር ከተገኘ ደግሞ ራሷ ዝሙት እንደሰራች ካመነች አዎ ትገደላለች፣ በድንጋይ ተደብድባ ማለት ነው። ይሄ የሚሆነው ግን ራሷ ካመነችና የአላህን ቃል መጠበቅ ነው። ምድር ላይ ከተቀጣች ሰማይ ላይ ቅጣት የለባትም። ሰማይ ላይ ቅጣት የለባትም። አምላካችን በዚህ በምድሩ ይመራታል ማለት ነው። ኦኬ። አይ ደግሞ ደብቄ ደግሞ ተውባ ጋር ደግሞ ይቻላል። ተውባ ማድረግም ይቻላል። ተውባ ካረገች አላህ ከደበቀላት ደግሞ ማሻአላህ። ነገር ግን ተውባ ሳታረግም ሳትቀጣም ደግሞ ከሆነ ሰማይ ላይ አሳማሚ ቅጣት ይጠብቃታል። ለምን? ዝሙት የሚባለው ነገር በእስልምና በጣም 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 የተጠላ ነገር ስለሆነ እስልምናችን አስረግጦ የሚናገረው በጣም የሚጠነቀቀው ነገር ምንድነው? ዝሙት ነው። ለዛው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያ ማዕሸረ ሸባብ ተዘወጅን፣ እናንተ ወጣቶች አግቡ አሉ።
ወጣት ካለ ማግባት አለበት። خلاص ዝሙት የሚባል እንደዚህ ህገ ወጥ የለም። እንደ ክርስትናው መጀናጀን ፍቅረኛ የለም። ቀጥታ ወደ ትዳር ነው። ከጋብቻ ውጭ ያለ ነገር በሙሉ አይፈቀድም። ስለዚህ በዚህ አንጻር ነው የተቀመጠው። በክርስትና ግን አፍንጫቸው ይቆረጣል የሚለውን ያው አይተሻል ብዬ አስባለሁ።